ሰው እንዲያከብር ከፈለግ እነዚህን 5 የወንድ ልጅ ህጎች በፍጹም እንዳትረሳ። ይህንን ምነግርህ የትም ብትሄድ ሰፈር ሊሆን ይችላል፣ የትም ቦታ ቢሆን ሁሉም ሰው ሪስፔክት እንዲያደርጉ ስለሚያደርግ ነው ይህንን ምነግርህ። ህግ ቁጥር 1 ድልህን በፍጹም አታውራ። ጠላትህን ካሸነፍክ ወይም ደግሞ ከጣልኮ በኋላ በየቦታው እየሄድክ ይሆናል አይደል ዝም ብለህ እንዳትፎክር። እንትናን ጣልኩት እኮ እንትናን አሸነፍኩት ምናምን በፍጹም እንዳትል። በቃ ከቻልክ ዝም በል አለ አይደል ያደረገው ድርጊት ራሱ በራሱ ይናገር ነው አባቢ። አትለፍልፍ። በቃ ወሬ ማብዛት ይሆናል አይደል ያሸነፍከውን ክብር ያሳጣልሃል ነው ማለት ያሳጣብሃል። ስለዚህ ብዙ አታውራ። ብዙ ጊዜ የሆነ ድል ካደረግክ በኋላ በቃ ዝም በል። ህግ ቁጥር 2 በፍጹም አይንን ዝቅ እንዳታደርግ። ድንገት ጠብ ውስጥ ምናምን ስትገባ አይን ለአይን መጋፈጥን በፍጹም እንዳትረሳ። ይህ ትልቁ መሳሪያ ነው። አይንን የሆነ የምትሰርቅ ዝቅ ምናምን የሆነ ምትል ከሆነ ማለት ነው ኦልሬዲ ተሸንፏል ነው የሚባለው። የተቃራኒ ነው የጠላትህ አይን አለ አይደለ? አይኑን ትኩር ብላዩ አይን መናገር አለበት ማን እንደሆነ መጀመሪያ ግዴታ ቡጥ አይደለም የሚቀድመው። አይን ውስጥ ያለውን እሳት አሳየው። ገባ? ይህንን ስታደርግ ውስጥ ያለውን ድፍረቱን ትሰርቀዋለህ አባቢ። ህግ ቁጥር 3 ቀድመ ማሸነፍህን እመኑ። በቃ አለቀ። ይሆናል አይደለ? የሆነ ቀድመ እንዳሸነፍከው ምናምን እመን። መጀመሪያ መማታት ምናምን ከመጀመር በፊት አሸናፊነቱ ያንተ እንደሆነ በጭንቅላት ቅድሚያ አምነህ ጨርሰው። በውስጥ ልሽንፍ እችላለሁ ምናምን የሚል ጥርጣሬ ካለ ይሆናል የምትመታው ምት ራሱ ማለት ነው የሆነ የደካማ ወንድ ልጅ ምት ነው። ስለዚህ ቀድመህ እመን እንዳሸነፍከው እንደጣልከው እመን። ይሆናል አይደል በውስጥ እመታየው ምናምን የሆነ ይመታኛው ምናምን ብለህ በፍጹም እንዳትጠራጠር። እንዴት ልጣለው ብለህ በውስጥ አስብ። ገባህ አይደል? ህግ ቁጥር 4 ብቸኝነት ጥንካሬ ነው። ምን እያልኩ እንደሆነ ገብቶሃል? ይሆናል አይደል የሆነ ጀማ ምናምን አትጠብቅ። የሆነ ህዝብ ምናምን አታሰበስብ አባቢ። ብቻህን ቆመህ 5 ሰው መጋፈጥ የምትችልበትን ልብ ብቻ አሳድግ አባቢ። ገባህ? የአንበሳ መንገድ ብቸኝነቱ ነው። ይህንን ታስተውለዋለህ ብዬ አስባለሁ። ያው አንተም ጀግና አይደለህ? ይህ ያንተም መንገድ ነው። ህግ ቁጥር 5 የመጨረሻው ቃል ያንተ ይሁን እንዳትረሳ። ምን እያልኩ እንደሆነ ታውቃለህ? የቱንም ያክል ብትቆስል፣ የቱንም ያክል ብትመታ፣ ብትደክም ማለት ነው። ምክንያቱም ጸብ ውስጥ አንተ ብቻ ለመታት ትችላለህ፣ ሊሰነዘርብህም ይችላል። ገባህ አይደለ? ስለዚህ የቱንም ያህል ብትደክም፣ ምንም ያህል ብትሆን መጨረሻ ላይ ቀና ብለህ ቆመህ ታይ እንዳትረሳ። ሁሉ ጊዜም ቀና ብሎ የቆመው ሰው አሸናፊው እሱ ነው ማለት ነው አባቢ። እና ደግሞ ልክ እንደዚህ አይነት ቪዲዮ ምናምን ነገር እንድሰራ ምናምን ይሆናል አይደል ከፈለክ የሆነ በዛውም ለኔም ያበረታተኛል ነው አባቢላ። ወጣቱ ላይ መስራት ፈልጋለሁ እና ከፈለክ ይህንን የዩቲዩብ ቻናል ሰብስክራይብ አድርገው የደውል ምልክቷንና አብራ አባቢ። ቀጣይ እንድንገናኝ ማለት ነው። ይመች ያራራች እጠብቅሃለሁ። ቀጣይ